በየቀኑ ጠዋት የምትጠጡት አንድ ብርጭቆ የሎሚ ውሃ በሁለት ሳምንት ውስጥ ብቻ በጉበታችሁ ላይ የተከማቸውን አደገኛ ስብ ማሟሟት እንደሚችል ያውቃሉ? አዳዲስ የሕክምና ጥናቶች እንደሚያረጋግጡት የሎሚ ውሃን በሳይንሳዊ መንገድ ከተጠቀምነው በጉበት መጎዳት ምክንያት የሚመጡ የደምና የኩላሊት ህመም ምልክቶችን ከ25 በመቶ በላይ ዝቅ ያደርጋል። ነገር ግን እውነታዊ ብቻ አይደለም። አብዛኛው ሰው የሎሚ ውሃን በሚጠጣበት ጊዜ የሚሰራው አንድ ትልቅ ስህተት አለ። ይህ ስህተት ደግሞ ጥቅሙን ሙሉ በሙሉ ከመቀነስ አልፎ ጉበታችሁን ይበልጥ ለአደጋ ያጋልጣል። ብዙዎቻችን የሎሚ ውሃ መጠጣት ብቻውን ጉበታችንን ያጸዳል ብለን እናስባለን። ነገር ግን አዘገጃጀታችንና አጠቃቀማችን ከተሳሳተ የገዛ አካላችንን እንደ ባዮሎጂካል ፋብሪካ የሚያገለግለውን ጉበታችንን ሳናውቀው እየጎዳነው እንገኛለን። ታዲያ ይህንን ወርቃማ የተፈጥሮ በረከት ወደ መርዝነት የሚቀይሩትና ፍጹም ልናስወግዳቸው የሚገቡ 5 ገዳይ ስህተቶች ምንድን ናቸው? ወደ ዝርዝሩ ከመግባታችን በፊት አንድ ጥያቄ ልጠይቃችሁ። እስካሁን የሎሚ ውሃ ስትጠቀሙ የነበረው በምን ያህል መጠን ነው? በየቀኑ የምትጨምሩት ግማሽ ሎሚ ነው ወይስ ሙሉ ሎሚ? አሁኑኑ ኮሜንት ላይ ግማሽ ወይም ሙሉ በማለት ጻፉልኝ። ቪዲዮው ለብዙዎች ደርሶ የሰዎችን ጤና እንዲታደግ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። አሁን ቀጥታ ሎሚን ስንጠቀም የምንሰራው ወደ መጀመሪያው ስህተት እንለፍ። አንደኛ፣ የሎሚ ውሃን በጣም አቅጥኖ ማዘጋጀት ወይም ከመጠን በላይ ማብዛት። በጣም ከተለመዱት ስህተቶች የመጀመሪያው የሎሚ ውሃን በጣም አቅጥኖ ማዘጋጀት ነው። ብዙ ሰዎች በአንድ ትልቅ ብርጭቆ ውሃ ውስጥ ጥቂት የሎሚ ጠብታዎችን ብቻ ያደርጋሉ። ይህ ግን የሎሚ ጣዕም ያለው ውሃ ከመሆን ባለፈ ለጉበታችሁ ምንም አይነት የጎላ ጥቅም አይሰጥም። ለምሳሌ ያህል ጉበታችንን በቤታችን ውስጥ እንዳለ አቧራና ቆሻሻ የሚያጸዳ ትልቅ የጽዳት ማሽን ወይም ቫኪዩም ክሊነር አድርጋችሁ አስቡት። ጥቂት የሎሚ ጠብታዎችን ብቻ መጠቀም ማለት ለዚህ ትልቅ ማሽን በቂ ያልሆነ ደካማ ኤሌክትሪክ እንደመስጠት ነው። ማሽኑ በደንብ ሰርቶ ጉበት ላይ የተከማቸውን ስብ እና መርዝ ለማስወገድ በቂ ኃይል አያገኝም። የሎሚ እውነተኛው የመፈወስ ኃይል ያለው በውስጠኛው ፍሬና በተለይም ደግሞ በልጣጩ ውስጥ በሚገኙ እንደ ሲትሪክ አሲድ እና ፍላቮኖይድስ በተባሉ ኃይለኛ የተፈጥሮ ንጥረ ነገሮች ውስጥ ነው። እነዚህ ውህዶች የጉበት ሴሎችን ከጥቃት የሚከላከሉ፣ የተከማቸውን ስብ የሚያቃጥሉና የሰውነታችንን የተፈጥሮ የጽዳት ስርዓት የሚያነቁ ናቸው። ስለዚህ ልጣጩን ሳንጠቀም የሎሚውን ጠብታ ብቻ ካፈሰስን ወርቃማውን በረከት እያጣነው ነው ማለት ነው። በሌላ በኩል ደግሞ ከመጠን በላይ ማብዛትም ሌላው ገዳይ ስህተት ነው። በቀን ከአንድ ወይም ከሁለት ሎሚ በላይ የምትጠቀሙ ከሆነ ወይም አሲዱ በጣም በዛ ብላችሁ ደጋግማችሁ የምትጠጡ ከሆነ ይህ አሲድ የጨጓራ የውስጥ ክፍልን በማቃጠል ለቃጠሎ፣ ለራስ ምታትና ለጥርስ መሸርሸር ምክንያት ይሆናል። ስለዚህ በመጀመሪያ መጠናችሁን አስተካክሉ። በቀን ግማሽ ወይም አንድ ሙሉ ሎሚን መካከለኛ መጠን ባለው አንድ ብርጭቆ ንጹህ ውሃ ውስጥ መጠቀም በቂ ነው። ከዛም ልጣጩን አትጣሉ። መጀመሪያ ሎሚውን በደንብ በውሃ ካጠባችሁ በኋላ ለሁለት ሰንጥቃችሁ ጭማቂውን ጭመቁት። በመቀጠል የተጨመቀውን ልጣጭ በውሃው ውስጥ ዘፍዝፋችሁ አቆዩት። ኃይለኞቹ ንጥረ ነገሮች የሚወጡት ከልጣጩ ነው። ሁለተኛው ስህተት እንዳዘጋጁ ወዲያውኑ ጭልጥ አድርጎ መጠጣት ነው። አብዛኞቻችን ሳናስበው የምንሰራው ትልቅ ስህተት የሎሚ ውሃውን እንዳዘጋጅን ወዲያውኑ ጭልጥ አድርገን መጠጣት ነው። ሎሚውን ውሃ ውስጥ ጨምቀን ወዲያውኑ ስንጠጣ ለጉበታችን የሚገባውን ጥቅም ሁሉ ያገኘን ይመስለናል። ነገር ግን እውነታው ከዚህ እጅግ የራቀ ነው። ጉዳዩን እንደ ሻይ ማፍላት አድርጋችሁ አስቡት። የሻይ ቅጠል ፓኬት ትኩስ ውሃ ውስጥ እንደጨመራችሁት ወዲያውኑ አውጥታችሁ ብትጠጡት የምታገኙት የሞቀ ውሃ ጣዕም ብቻ ነው። ሻዩ ከቀለሙ እስከ ጣዕሙና ንጥረ ነገሩ ሙሉ በሙሉ ወደ ውሃው እንዲወጣ የተወሰነ ደቂቃ መቆየት አለበት። የሎሚ ውሃም ልክ እንደዚህ ነው። ወዲያውኑ ስትጠጡት የምታገኙት የሎሚውን ጎምዛዛ ጣዕም ብቻ ነው። ለጉበታችን እጅግ አስፈላጊ የሆኑት እንደ ቫይታሚን ሲ፣ አንቲኦክሲደንቶችና ከልጣጩ የሚወጡት ወሳኝ ኦይሎች ከውሃው ጋር በደንብ ተዋህደው ለመውጣት ጊዜ ያስፈልጋቸዋል። ወዲያውኑ ጭልጥ አድርጋችሁ ስትጠጡት ጉበታችሁ እነዚህን ታምራዊ ጠባቂ ውህዶች ሳያገኛቸው ይቀራል። ስለዚህ ሎሚውን በውሃ ውስጥ ጨምቃችሁ ልጣጩንም አብራችሁ ካስቀመጣችሁ በኋላ ከ5 እስከ 10 ደቂቃ ያህል ተውት። ይህ አጭር ጊዜ ሎሚው በውስጡ ያለውን የመፈወስ ኃይልና ንጥረ ነገሮች ሙሉ በሙሉ ወደ ውሃው አውጥቶ እንዲያፈስ ይረዳዋል። ሶስተኛውና እጅግ ወሳኝ ስህተት ደግሞ የሎሚ ውሃውን የሚጠጡበትን ትክክለኛ ሰዓት አለማወቅ ነው። ብዙ ሰዎች የሎሚ ውሃን ከምግብ ጋር አብረው ወይም ልክ ሊበሉ ሲሉ ይጠጣሉ። ይህ ግን በጤናችሁ ላይ የምትሰሩት ትልቅ ስህተት ነው። ምግብ በምንበላበት ጊዜ ሆዳችን ምግቡን ለመፍጨት ኃይለኛ የጨጓራ አሲድ ያመነጫል። ይህንን ሂደት እሳት እንደማቀጣጠል አድርጋችሁ አስቡት። ምግቡ በደንብ ተቃጥሎና ተፈጭቶ ወደ ንጥረ ነገር ሊቀየር ሲል የሎሚ ውሃ በላዩ ላይ መጨመር ማለት በዚያ በሚነድ እሳት ላይ ውሃ ማፍሰስ እንደማለት ነው። በዚህ ጊዜ የጨጓራችን አሲድ ቀጥኖ አቅሙ ስለሚዳከም ምግቡ በአግባቡ ሳይፈጭ ይቆያል። ያልተፈጨ ምግብ ደግሞ በሆዳችን ውስጥ መበላሸት ይጀምራል።
ይህ ደግሞ ለሆዳችን ተጨማሪ ጫና ይፈጥራል። ምክንያቱም ያልተፈጨ ምግብ ወደ ደም ሲቀላቀል የሰውነታችን ዋና ፋብሪካ የሆነው ጉበታችን መርዙን ለማጣራት እጥፍ ስራና ድካም ይሸከማል። የሎሚ ውሃን ለመጠጣት ትክክለኛው ወርቃማ ሰዓት ጠዋት ከእንቅልፋችሁ እንደነቃችሁ በባዶ ሆድ መጠጣት ነው። የሎሚ ውሃውን ከጠጣችሁ በኋላ ወደ ቁርስ ከመሄዳችሁ በፊት ቢያንስ ከ30 እስከ 60 ደቂቃ የጊዜ ልዩነት መስጠት አለባችሁ። በዚህ መንገድ ጉበታችሁ ቫይታሚን ሲ እና አንቲኦክሲደንቶችን ያለምንም የምግብ ጣልቃ ገብነት በቀጥታ በመምጠጥ ስብ የመቀነስ ስራውን ያፋጥናል። አራተኛ ላይ ደግሞ ስኳር ወይም ማጣፈጫዎችን መጨመር ነው። ብዙዎችን ከመንገድ የሚያስወጣው ትልቅ ስህተት የሎሚ ውሃውን ለማጣፈጥ ሲባል ስኳር፣ ማር ወይም ልዩ ልዩ ማጣፈጫዎችን መጨመር ነው። የሎሚ ውሃን ጨምቃችሁ መጀመሪያ ስትቀምሱት የጎምዛዛነት ስሜቱ ሊበረታባችሁ ይችላል። በዚያ ሰዓት አንድ ማንኪያ ስኳር ወይም ማጣፈጫ ስትጨምሩበት ለጉበታችሁ ልታገኙት የነበረውን ወርቃማ በረከት በገዛ እጃችሁ ታከስሩታላችሁ። ጉዳዩን ልክ እንደ ቆሻሻ መኪና አድርጋችሁ አስቡት። የሎሚ ውሃው በጉበታችሁ ውስጥ ያለውን ስብና መርዝ አጣርቶ ለማስወገድ የመጣ የጽዳት መኪና ነው። ነገር ግን ስኳር ስትጨምሩበት በጽዳት መኪናው ላይ ተጨማሪ ቆሻሻ ጭናችሁ ወደ ቤት እንደመመለስ ይቆጠራል። ምክንያቱም ማንኛውም አይነት ስኳር ወይም ማጣፈጫ ወደ ሰውነታችን ሲገባ ኢንሱሊን የተባለው ሆርሞን ወዲያውኑ የደወል ምልክት ያበራል። ይህ ሆርሞን ሲነቃ ደግሞ ሰውነታችን ስብ ማቃጠሉን በአስቸኳይ አቁሞ ስብ እንዲያከማች ትዕዛዝ ያስተላልፋል። ያ የሚከማቸው አዲስ ስብ ደግሞ ቀጥታ የሚሄደውና የሚቀመጠው እዚያው ጉበታችሁ ላይ ነው። ስለዚህ በሎሚ ውሃ የጉበት ስብን ለማሟሟት እየታገላችሁ ስኳር በመጨመር ጉበታችሁን በስብ እየሞላችሁት መሆኑን እወቁ። የመጨረሻውና አምስተኛው አደገኛ ስህተት የሎሚ ውሃን በአንድ ጀንበር ወይም በአጭር ጊዜ ተአምር የሚፈጥር መድኃኒት አድርጎ ማሰብ ነው። ብዙ ሰዎች የሎሚ ውሃን አልፎ አልፎ ብቻ ይጠጣሉ ወይም ደግሞ ለአንድ ሳምንት ያህል ሞክረውት ወዲያውኑ የሚታይ ለውጥ ካላዩ ተስፋ ቆርጦ ያቆማሉ። ነገር ግን ባዮሎጂ እንደዚህ አይሰራም። ጉዳዩን በየቀኑ ጥርስን እንደመቦረሽ አድርጋችሁ አስቡት። ጥርሳችን እንዳይበላሽ በየቀኑ ነው እንጂ የምንቦርሸው። በወር አንድ ቀን ጠንከራ አድርገን ስለቦረሽን ብቻ ጥርሳችን ከብልሽት አይድንም። ጉበታችሁም ልክ እንደዚሁ በየቀኑ የምንበላው ስኳር፣ የተቀናበሩ ፈጣን ምግቦች፣ መርዛማ ኬሚካሎችና የአካባቢ ብክለት የሚሰነዘሩበትን ጥቃት ለመመከት ድጋፍ ይፈልጋል። የሎሚ ውሃን አልፎ አልፎ ብቻ መጠጣት ማለት ጉበታችሁን አብዛኛውን ጊዜ ያለምንም ከለላና መከላከያ ሜዳ ላይ መተው ማለት ነው። በሎሚ ውስጥ ያሉ የጉበት ሴል ጠባቂዎች አቅማቸውን የሚያሳዩት በየቀኑ በቋሚነት ወደ ሰውነት ሲገቡ ብቻ ነው። ስለዚህ የሎሚ ውሃ መጠጣትን አልፎ አልፎ የሚደረግ ነገር ሳይሆን እንደ ጠዋት የፊት መታጠብ ያለ የማይቀየር የዕለት ተዕለት ልማዳችሁ አድርጉት። ሳይንሳዊ ጥናቶች እንደሚደግፉት የሎሚ ውሃን በቋሚነት መጠቀም በጀመራችሁ በ2 ሳምንት ውስጥ በጉበት ላይ ያለው ስብና የጉዳት ምልክቶች መቀነስ ይጀምራሉ። ሳያቋርጡ እስከ 12 ሳምንታት ሲቀጥሉ ደግሞ በደም ምርመራችሁ ላይ አስደናቂ የሆነ የጉበት ማገገም ለውጥ ታያላችሁ። በአጠቃላይ የሎሚ ውሃ ለጉበታችን ከተሰጡት ታላላቅ የተፈጥሮ በረከቶች አንዱ ነው። ነገር ግን ያስታውሱ፣ ዋናው ቁልፉ ነገር መጠጡ ብቻ ሳይሆን አዘገጃጀታችን፣ አጠቃቀማችንና የሚጠጡበት ወርቃማ ሰዓት ነው። እነዚህን 5 ስህተቶች በማስወገድ ጉበታችሁን ዛሬውኑ ማደስ ጀምሩ። ይህ መረጃ ለወዳጅ ዘመዶቻችሁ እንዲደርስ ቪዲዮውን ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ጤናችሁን የሚቀይሩ ተጨማሪ ሳይንሳዊ መረጃዎች ሁልጊዜም እንዲደርሳችሁ አሁኑኑ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። በቀጣይ እስከምንገናኝ ጤና ይስጣችሁ። ቻው።